እንዴት ናችሁ ፋሚሊ? ዛሬም በሌላ ቪዲዮ በቻፕተር 2 ቪዲዮ ኩዌስችን ተመልሰናል ማለት ነው። ዛሬም አሪፍ ጊዜ እንደሚኖረን እንትን እላለሁ። መልካም ጊዜ እንዲሆንላችሁ ጋብዛለሁኝ። በቪዲዮ እንደተለመደው ከመጀመራችን በፊት ግን ለቤተሰቡ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሰብስክራይብ በማድረግ ትጀምሩልኛላችሁ ማለት ነው። ካልሆናችሁ ደግሞ እንደተለመደው ይህንን ቪዲዮ ላይክ እና ለጓደኞቻችሁ ሼር በማድረግ የምትጀምሩ የሆነ ማለት ነው እና የቴሌግራም ቻናላችንን ብትቀላቀሉ ሊንኩን አስቀምጬላችኋለሁ። ብዙ ሌሎች መረጃዎችን ስለምታገኙ እዛ ጋርም ትቀላቀሉ ይጠቅማችኋል የሚለውን ልንገራችሁ ብዬ ነው። እና ወደ ቪዲዮ ስንሄድ የዛሬው ቻፕተር 2 ነው። የቻፕተር 2 ጥያቄዎችን ነው የምናይ የሚሆነው። ባለፈው በቱቶሪያል ቪዲዮ በደንብ አድርጌ የብራራውላችሁ ፓርት ነው። ብዙም አይከብድም። ጥያቄዎችን እንያቸው እስቲ መጀመሪያ እና የመጀመሪያው ጥያቄ የሚለው which one of the following best defines sensation in the context of ሳይኮሎጂካል ፕሮሰስ ነው የሚላል ማለት ነው። በሳይኮሎጂካል ፕሮሰስ መሰረት ሴንሴሽንን ቤስትሊ ዲፋይን የሚያደርግልን መልስ ከነዚህ አማራጮች የትኛው ነው የሚለን? ኤ the process of organizing sensory input into meaningful pattern, B the process of detecting stimuli through sensory organ, C the process of interpreting sensory data, D the process of ignoring irrelevant stimuli ነው የሚለው። እና ትክክለኛው መልስ ፕሮሰስ ኦፍ ዲቴክቲንግ ስቲሙላይ ስሩ ሴንሰሪ ኦርጋን ነው። ስለ ሴንሴሽን በደንብ አውርተን ነበር አይደለ? በተለያዩ ሴንሰሪ ኦርጋናችን ላይ በመጠቀም ሴንሰሪ ኦርጋናችን ላይ ባሉ ሪሴፕተር ሴሎች በመጠቀም የተለያዩ ስቲሙላሶችን ፓሲቭሊ አክቲቭሊ ሳይሆን ፓሲቭሊ ኮሌክት አድርገን እንትን የምንልበት ዲቴክት የምናደርግበት ወይም ኮሌክት የምናደርግበት ፕሮሰስ ነው ማለት ነው ሴንሴሽን የሚባለው። ከላይ ያለውን የኤን ብታዩ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ሚኒንግፉል ፓተርን ነው የሚለው። ይሄ የሴንሴሽን ሳይሆን የፐርሰፕሽንን ዲፊኒሽን ነው የሚያሳየን። ይሄኛው አይሆንም ማለት ነው። ቢ ላይ ያለውም ዘ ፕሮሰስ ኦፍ ዲቴክቲንግ ስቲሙላስ ስሩ ሴንሰሪ ኦርጋን ነው የሚለው ትክክለኛ ሴንሰሪ ሴንሴሽን መልስ የሚሆነው ይሆናል ማለት ነው። ካራክተሩ የሚሆነው ይሆናል ማለት ዴፊኒሽኑ። ሲ ደግሞ ዘ ፕሮሰስ ኦፍ ኢንተርፕሪቲንግ ሴንሰሪ ዳታ። ይሄኛውም ኢንተርፕሪቲንግ የሚል ካለ ኦርጋናይዚንግ የሚል ካለ ሚኒንግ መስጠት ምናምን የሚል ነገር ካለ ፐርሰፕሽን ነው የሚሆነው፣ ሴንሴሽን አይሆንም ማለት ነው። ስለዚህ እናልፈዋለን ማለት ነው። እሱ ሁለተኛው what is the primary difference between sensation and perception? ምንድነው ዲፍረንሳቸው? ይሄንም በደንብ አድርገን ያየነው ይመስለኛል። እና ኤ sensation is passive process while perception is active. B sensation involves organizing sensory input while perception detects stimuli. C perception occurs before sensation in the brain. D sensation is influenced by memory while perception is not ይሆናል ማለት ነው። ፖዝ እያደረጋችሁ መልሶቹን ብትሰሩ ይጠቅማቸዋል። እኔ ግን ቀጥታ ወደ መልሱ ይሄዳለሁ ማለት ነው። እና ይህ ግልጽ ነው። ምክንያቱም ሌሎቹን እንትን ስናያቸው ወይ የተገለበጡ ነው የሚሆኑት ወይ ሌላ ሀሳብ ነው የሚያብራሩት። እና ትክክለኛ የሚሆነው እዚህ ጋር ሴንሴሽን ኢዝ ፓሲቭ ፕሮሰስ ዋይል ፐርሰፕሽን ኢዝ አክቲቭ የሚለው ነው። እና ፐርሰፕሽንን አክቲቭሊ ነው አይደለ? ከሴንሴሽን ያገኘናቸውን መረጃዎች ምን እናደርጋለን? ኦርጋናይዝ እናደርጋለን፣ አሬንጅ እናደርጋለን፣ ኢንተርፕሪት እና ሚኒንግ ሰተን ሌተርሊ ወደፊት ለመጠቀም የሆነ ኤክስፒሪየንስ ፈጥረን ሚሞሪያችን ላይ የሚቀመጥበትን ፕሮሰስ ነው የሚያሳየን። የፐርሰፕሽን የሚባለው አክቲቭ ፕሮሰስ የሚሆነው በዛ ምክንያት ነው ማለት ነው። እና ሴንሴሽን ኢዝ ፓሲቭ ፕሮሰስ የሚለው ትክክል ነው። አክቲቭሊ አይደለም ፓሲቭሊ ብዙ መረጃዎችን ኮሌክት የምናደርገው በዚህ ወይ ስለሆነ ማለት ነው። እና ሁለተኛውን ብታዩ ፐርሰፕሽን ዲቴክት ስቲሙላይ ምናምን የሚለው የሁለቱን እንትን ገለበጠው ማለት ነው። የሴንሴሽንን ለፐርሰፕሽን የፐርሰፕሽንን ለሴንሴሽን በመስጠት ስተት ሰራ ማለት ነው። እና ሲ ደግሞ ፐርሰፕሽን ኦከርስ ቢፎር ሴንሴሽን ኢን ዘ ብሬን ይለናል። ሴንሴሽን ነው መጀመሪያ ኦከር የሚያደርገው እንጂ ሴንሴሽን ከሌለ ኢንፎርሜሽን ከሌለ ፐርሰፕሽን ኦከር የሚያደርግበት ነገር የለም ማለት ነው። እና ሴንሴሽን የሚቀድመው። ዲ ደግሞ ሴንሴሽን ኢዝ ኢንፍሉዌንስድ ባይ ሚሞሪ ዋይል ፐርሰፕሽን ኢዝ ናት የሚለው ሁለቱም ኢንፍሉዌንስድ ይሆናሉ። ከዚህ በፊት በነበረን ኤክስፒሪየንስ ከዚህ በፊት ባደረግነው ፕራክቲስ ላይ ሁለቱም ዲፔንድ ሆነው ነው ኢንፍሉዌንስ ሆነው ነው የራሳቸውን ስራ የሚሰሩት ማለት ነው የሚሆነው። ሰው ይሄኛውም አይሆንም። ይሄ ትክክለኛው መልስ ነው ማለት ነው። እና ሶስተኛው what is meant by absolute threshold የሚለውን ስናየው ደግሞ A the minimum intensity of stimulus required to notice difference, B the maximum intensity of stimulus a person can tolerate, C the minimum level of stimulation that can be detected 50% of the time, and D the ability to perceive stimulus in the presence of distraction ይለናል። ይሄ ስለ absolute thresholdም በደንብ አድርገን ያየነው ነገር ነው። ብዙም አዲስ ነገር አይደለም። ሚኒመም ሌቭል ኦፍ ስቲሙሌሽን ወይም ሚኒመም ሌቭል ኦፍ ኢንቴንሲቲ ነው that can be detected 50% of the time ነው የሚለው ትክክለኛው መልስ የሚሆነው የዚህ አብሶሉት ትሬሾልድ ነው ማለት ነው። ማለትም በጣም ኢንቴንሲቲያቸው ዝቅ ያሉ ነገሮችን ዲቴክት የማድረግ ችሎታ ነው። ዝቅ ብሎ በደንብ እንትን ኦዲተሪ ቢሆን ድምጽ ቢሆን ለምሳሌ በጣም
የማይሰማበት ደረጃ ላይ ያለው አለ አይደለ? የሆነን ሙዚቃ እየሰማችሁ ቮሊዩሙን በጣም ቀንሳችሁት የሆነ ትንሽ ጭምጭምታ ነገር የምትሰማችሁ ፖይንት ማለት ነው። ይሄ ለምሳሌ በኦዲተሪ ከወሰድ ነው፣ በቪዥዋልም ከወሰድ ነው ከእይታችን እየራቀ የሆነ ብልጭታ ነገር ብቻ የሚያሳየን ነገር አለ አይደለ? ያቺ ፖይንት ናት አብሶሉት ትሬሽሆልድ የምትባለው። ሶ ትክክለኛ መልስ ነው የሚለው ማለት ነው። ሚኒመም ሌቭሉ የኢንቴንሲቲው ሚኒመም ሌቭልን ነው ይሄ ዲፋይን የሚያደርግልን። ሶ ይሄ ደግሞ የሚለን ዘ ሚኒመም ኢንቴንሲቲ ኦፍ ስቲሙለስ ሪኳየርድ ቱ ኖቲስ ዲፍረንስ የሚለን ይሄ ዲፍረንስ ትሬሽሆልድ ወይም ጀስት ኖቲሰብል ዲፍረንስ የሚለውን ቲዮሪ ነው የሚያብራራልን እንጂ አብሶሉት ትሬሽሆልድ የሚለውን የሚያብራራልን አይሆንም። ሰው እሱም አይሆንም። ይህ ደግሞ ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ፐርሰን ካን ቶለሬት የሚለው ይሄ ስለ ፔን ትሬሽሆልድ ነው የሚያወራልን። ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ፐርሰን ካን ቶለሬት የሚለው ስለ ፔን ትሬሽሆልድ ነው የሚያወራልን። ትክክል አይሆንም ማለት ነው። እና ዲ ደግሞ ዘ አቢሊቲ ቱ ፐርሲቭ ስቲሙለስ ኢን ዘ ፕሬዘንስ ኦፍ ዲስትራክሽን፣ ይሄ ደግሞ ሴሌክቲቭ አቴንሽን ነው የሚያወራልን። እና ዲስትራክሽን ባለበት ቦታ ላይ ሆነን ምን ማድረግ መቻል የሆነን ነገር ፐርሲቭ ማድረግ መቻል ምናምን ብሎ ነው የሚያወራልን። ይሄ ስለ አብሶሉት ትሬሽሆልድ አይደለም የሚያወራው። አኮርዲንግ ቱ ዌበርስ ሎው ሃው ዳዝ ጀስት ኖቲሰብል ዲፍረንስ ኦር ዲፍረንስ ትሬሽሆልድ ፎር ዘ ስቲሙለስ ሪሌት ቱ ኢንቴንሲቲ። አኮርዲንግ ቱ ዌበርስ ሎው እንዴት ነው ጀስት ኖቲሰብል ዲፍረንስ እና ኢንቴንሲቲው ስቲሙለሱ ኢንቴንሲቲ ሪሌት የሚያደርጉት በምን መንገድ ነው የሚለን እና ይሄ ጀስት ኖቲሰብል ዲፍረንስ ኢዝ ዳይሬክሽንሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ኢንቴንሲቲ። ቢ ጄ ኤንድ ዲ ኢዝ ኢንቨርስሊ ፕሮፖርሽናል። ሲ ጄ ኤንድ ዲ ሪሜንስ ኮንስታንት አክሮስ ኦል ስቲሙለስ ኢንቴንሲቲስ ኤንድ ዲ ዘ ጄ ኤንድ ዲ ኢዝ not affected by the intensity of the stimulus ነው የሚለው እና መልሱ ቀላል ነው። ይሄም በዌበርስ ሎው አኮርዲንግ ቱ ዌበርስ ሎው ምንድን ነው የሚለን ጀስት ኖቲሰብል ዲፍረንስ ኦን ፈርስት ፕሌስ ምንድን ነው የሆነ ቼንጅ ሲኖር ኢንቴንሲቲው ላይ የዛ ስቲሙለስ ኢንቴንሲቲ ላይ የሆነ ቼንጅ ሲኖር ስሞል ቼንጅ ሊሆን ይችላል። ያን ነገር ኖቲስ የማድረግ ችሎታ ነው። ይሄ የሆነ የተወሰነ ከመጀመሪያው ከነበረው ነገር የተወሰነ እንትን ሊል ይችላል አይደለ? የሆነ ኢንቴንሲቲ ኦር ድምጽ የተወሰነ ድምጽ ሊጨምር ይችላል። እሱን ኖቲስ ማድረግ ወይም የተወሰነ ብርሃን ነገር ኦር ሰምቲንግ እንትን ሊጨምር ይችላል ኦር ሊቀንስ ይችላል። ያችን ዲፍረንስ የምታውቁበት ፖይንት ነው ይሄ ጀስት ኖቲሰብል ዲፍረንስ የሚባለው። ሶ አኮርዲንግ ቱ ዌበርስ ሎው ይሄ ምንድነው ስቲሙለሱና እንትኑ እኩል ነው የሚጨምረው ማለት ነው። ጄኤንዲው እና ኖቲሰቢሊቲው እና ኢንቴንሲቲው እኩል ነው የሚጨምረው። ኢንቴንሲቲው በጨመረ ቁጥር ኖቲሰቢሊቲው ይጨምራል፣ በቀነሰ ቁጥር ደግሞ ኖቲሰቢሊቲው ኦልሶ የሚቀንስ ነው የሚሆነው። ያን ነው የሚያሳየን። ሶ ኤ ነው አኮርዲንግ ቱ ዌበርስ ሎው ይሄን ነው ስቴት የሚያደርግልን። ቢ ጄ ኤንድ ዲ ኢዝ ኢንቨርስሊ የሚለው ይሄኛው ኮንትሮቨርሲ ነው። ተቃራኒ ኦፖዚት ሆነ። ዳይሬክትሊ የሚለውን ዩኒቨርሲቲ ስላለው ትክክል አይሆንም ማለት ነው። ሪሜን ኮንስታንት የሚለውን ኮንስታንት አይሆንም። ከጨመረ ስለሚጨምር ከቀነሰ ስለሚቀንስ ኮንስታንት ነው ማለት አይቻልም ማለት ነው። ሶ ናት አፌክትድ የሚለውም ትክክል አይደለም። አፌክት ይደረጋል፣ ከጨመረ ይጨምራል፣ ከቀነሰ ይቀንሳል ካልን ናት አፌክትድ የሚለውም ትክክለኛ መልስ አይሆንም ማለት ነው። እና which phenomenon explains why you stop noticing a constant sound after prolonged exposure? የትኛው ነው በጣም ለሆነ ስቲሙለስ በተጋለጠን ቁጥር ጊዜው በጨመረ ኮንስታንትሊ በተጋለጠን ቁጥር እሱን ነገር እንደምንለምደውና እሱን ኢግኖር እያደረግን የምንሄድበትን ፕሮሰስ የሚያሳየን የቱ ነው የሚለን። ይሄኛውም በጣም ቀላል ነው፣ ሴንሰሪ አዳፕቴሽን የሚለው ነው። እና የሆነ ኮንስታንትሊ ያለን እየቀጠለ ያለን ስቲሙለስ ቀስ በቀስ ሌሎች ነገሮች ላይ አቴንሽናችንን እንትን ስለምናደርግ እየረሳ ነው ኢግኖር እያደረግ ነው የምንሄድበትን ፕሮሰስ ነው የሚያሳየን። ይሄ ፐርሰፕቹዋል ኮንስታንሲ የሚለው ቪዥዋል ስቲሙለስ የተለያዩ መንገድ በተቀያየረ ቁጥር የምናየው ነገር እንትኑ በተቀያየረ ሳይዙ ሊሆን ይችላል፣ ሼፑ ሊሆን ይችላል፣ ኮንስታንሲው ሊሆን ይችላል፣ ከለሩ ሊሆን ይችላል። በተቀያየረ ቁጥር ፐርሰፕሽናችን ግን አይቀያየርም የሚለውን ነገር ስቴት የሚያደርግልን ነው ማለት ነው የፐርሰፕቹዋል ኮንስታንሲ የሚባለው። ሶ ስለዚህ ነገር አይደለም የሚያወራው፣ እናልፈዋለን። ሴሌክቲቭ አቴንሽን የሚባለው ሴሌክቲቭሊ የሆነ በጣም ብዙ አቴንሽናችንን ድሮም ለሚያደርጉ ነገሮች በአካባቢያችን ላይ ኢንቫይሮንመንታችን ላይ አሉ። ከነዛ መካከል ላይ ሴሌክቲቭሊ አቴንሽናችንን የምንሰጥበትን ፕሮሰስ ነው ለአንዱ ብቻ የምንሰጥበትን ፕሮሰስ ነው የሚያሳየን እንጂ ይሄኛውን አይነግረንም ማለት ነው። ሴንሰሪ ትሬሽሆልድም ኦልሶ ከለያየ ነው ዘ ሚኒመም ኢንቴንሲቲን ዲቴክት የምናደርግበት ፕሮሰስ ነው። ሚኒመም ኢንቴንሲቲ ዲቴክት የምናደርግበት ፕሮሰስ ነው የሚለው ማለት ነው። ሶ ኤ ትክክለኛው መልስ ይሆናል።
ስድስተኛው ዋት ሴሌክቲቭ ፐርሰፕሽን ኤንድ ሃው ዳዝ ኢት ኢንፍሉዌንስ አቴንሽን። አቴንሽን እንዴት ነው ኢንፍሉዌንስ የሚያደርገው? ሴሌክቲቭ ፐርሰፕሽንስ ኦልሶ ምንድን ነው የሚለውን ስናይ ዘ ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ ኢንፍሉዌንስ ኤንድ ኢንፍሉዌንሲንግ ፐርሰፕሽን ኦፍ ዲቴልስ ቢ ዘ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ። ሲ ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑትስ ዊዛውት ባያስ። ዲ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስ ማለት ነው። እና ይሄኛውም ቀላል ነው። ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ሆያል ኢግኖሪንግ አዘርስ ነው አይደለ? ሴሌክቲቭ ፐርሰፕሽን ማለት ይሄኛው ነው። የሆነን ነገር በራሳችን ሚኒንግ ሰጠን ፐርሲቭ የምናደርግበትን ፕሮሰስ ነው ሴሌክቲቭ ፐርሰፕሽን ሲሆን ይሄ ነው የሚነግረን ማለት ነው። ፐርሲቭ የምናደርገውን ነገር ሴሌክት አድርገን ሳብጀክቲቭ ነው ይሄኛው። ከሰው ሰው ፐርሲቭ አደረጋችን ከሰው ሰው የሚለያይ ነው ማለት ነው። እኔ ፖዚቲቭሊ ፐርሲቭ የማደርገውን ነገር እናንተ ኔጌቲቭሊ ፐርሲቭ አድርጋችሁ ከኔ ጋር ልትከራከሩ ትችላላችሁ ማለት ነው። ግን ሴሌክቲቭ ፐርሰፕሽን ቀጥታ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ ነው በቃ የሚሆነው ይሄ ነው። አቴንሽንንም ኢንፍሉዌንስ የሚያደርገው በዚህ መንገድ ነው ማለት ነው። ኢግኖር ያደርጋል ዋና ሀሳቡ ላይ ፎከስ በማድረግ ሌሎቹን ኢግኖር በማድረግ እንትን የሚሆንበትን ፕሮሰስ ነው የሚነግረን ማለት ነው። እና ኢኳሊ እንትን ይላል የሚለው ትክክል አይደለም። ሴሌክቲቭ ስለሆነ ኢኳሊ ለሁሉም ነገር ኢኳል አይሆንም ማለት ነው። ቱ ፔይ አቴንሽን ኦል ሴንሰሪ ኢንፑት ዊዛውት ባያዝም ይሄም ኢኳሊ እንደሚለው አይነት እንትን ዲፊኒሽን ነው እየሰጠን ያለው። ይሄም ትክክል አይደለም። ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስ የሚለው ደግሞ ፐርሰፕሽን ዋናው እንትኑ ነው እንጂ ኦርጋናይዝ ማድረግ አሬንጅ ስለማድረግ ነው ይሄ እያወራልን ያለው እንጂ ስለ ሴሌክቲቭ ፐርሰፕሽን እያወራልን ስላልሆነ ቢ ትክክለኛው መልስ ይሆናል ማለት ነው። እና ሰባተኛውን ስናየው ደግሞ ሃው ዳዝ አቴንሽን shift during an activity according to concept of focus and margin። በፎከስ and margin ኮንሰፕት መሰረት አቴንሽን እንዴት ቫሪ ያደርጋል፣ አቴንሽን shift እንዴት ያደርጋል የሚለውን ነው እንትን የሚለን። ኤ attention is fixed and does not shift throughout an activity። ቢ focus on stimuli changes constantly and peripheral stimuli enters margin of attention። ሲ all stimuli are equally focused throughout an activity። ዲ attention shifts only during moment of significant emotional reaction ይለናል ማለት ነው። ይሄ ደግሞ ፎከስ ቢ ነው የሚሆነው። ፎከስ ኦን ስቲሙላይ ቼንጅ ኮንስታንት ላይ ቼንጅ የሚያደርገው ነገር ላይ ዋና ሜን ፎከሳችን ላይ ከስሙ መረጃት እንደምንችለው ፎከስ የሚለው ነገር ዋና ሀሳብ የሆነ የምናየው ኦር የምንሰማው ነገር ዋና ሀሳብ አቴንሽናችንን የወሰደው ሀሳብ ነው ፎከስ የሚባለው። ፐሪፈራል ስቲሙላይ የሚባለው በዛ አካባቢ ላይ ያለ እንትን አቴንሽናችንን ድሮው ያላደረገ ነገር ግን ድሮው ሊያደርግ ይችላል በጊዜ ሂደት ፎከስ የነበረው ማሪጅን ሆኖ ማሪጅን የነበረው ፎከስ የመሆን እድል ሊኖረው ይችላል። ነገር ግን ፐሪፈራል ላይ ያለው ነገር ማሪጅን ይባላል። ይሄ ነው እንትን የሚለው ማለት ነው። እና ስቲሙለስ ቼንጅ የሚያደርገው ስቲሙለስ ላይ ፎከስ እናደርግና ፐሪፈራል ላይ ያለው ላይ አቴንሽናችን ማሪጅን ይሆናል ማለት ነው። ይሄን ነው የሚያሳየን። ኤ አቴንሽን ኢዝ ፊክስድ የሚለው ፊክስድ አይደለም። አቴንሽን ኮንስታንትሊ ቼንጅ የሚያደርግ ነገር ነው። ሰው ይሄ ትክክል አይሆንም። ቢ ኦል ስቲሙለስ አር ኢኳሊ ፎከስድ የሚለውም ትክክል አይደለም። ኢኳሊ ፎከስ የምናደርግ አይሆንም ማለት ነው። ሲ ዲ አቴንሽን ሽፍትስ ኦንሊ ዲዩሪንግ ሞመንት ኦፍ ሲግኒፊካንት ኢሞሽናል ሪያክሽን የሚለው ደግሞ ትክክል ነው። በእርግጥ ግን ኦንሊ የሚለው ሀሳብ እንትን ይለናል። ኢሞሽናል ሪያክሽን ሲግኒፊካንት ኢሞሽናል ሪያክሽን ላይ አቴንሽናችን ሽፍት ሊያደርግ ይችላል። ነገር ግን ኦንሊ ኢሞሽናል ሪያክሽን ላይ ብቻ ሳይሆን ብዙ ነገራቶች ላይ አቴንሽናችን ሽፍት ስለሚያደርግ ከኢሞሽን ጋር ብቻ ስለማያያዝ ይሄም ትክክል አይሆንም ማለት ነው። ቢ ነው ትክክለኛው የሚሆነው ማለት ነው። እና which of the following external factor influence attention according to the text። የትኛው ኤክስተርናል ፋክተር ነው ለይተናል አይደለ? ፋክተር ስናይ ፊዚዮሎጂካል ወይም ኢንተርናል ፋክተር ብለን ኦልሶ ደግሞ ኤክስተርናል ፋክተር ብለን ካየናቸው መካከል ውስጥ ቲዮሪው ላይ የትኛው ነው ኤክስተርናል ፋክተር ሆኖ አቴንሽንን ኢንፍሉዌንስ የሚያደርገው አፌክት የሚያደርገው የሚል ነው ጥያቄው። ታይም ኦፍ ዘ ዴይ፣ ኖቬሊቲ፣ ቢ ሲ ኢንዲቪዥዋልስ ሙድ፣ ዲ ፕሪቪየስ ኤክስፒሪየንስ ኦፍ ፐርሲቨር ነው። መልሱ ቀላል ነው፣ ኖቬሊቲ ነው። ኖቬሊቲ ማለት ሪፈር የሚያደርገው ነገር የሆነ አንኮመን ስለሆነ ስቲሙለስ ነው ማለት ነው። ስላልተለመደ አካባቢያችን ላይ ያልተለመደ ነገር ኤክስተርናል ፋክተር ነው። ኦልሶ ምን ያደርጋል? አቴንሽናችንን ኢንፍሉዌንስ ያደርጋል። ወደዛ ነገር አቴንሽናችን ይዞራል። ምንም ነገር እያደረግን ቢሆን ከዚህ በፊት ያልታዩ ነገሮች ላይ ከዚህ በፊት ያልተለመዱ ነገሮች ወደ አካባቢው ቢመጡ ወደ እነዛ ሽፍት እንደምናደርግ የሚያሳየን ነገር ነው የኖቬሊቲ የሚባለው። እና ትክክለኛው ይሄ ነው። ታይም ኦፍ ዘ ዴይ የሚለው ኤክስተርናል ፋክተር ስላልሆነ እናልፈዋለን። ኢንዲቪዥዋል ሙድ የሚባለው ኢንተርናል ፋክተር እንጂ ኤክስተርናል አይደለም። ኦልሶ ዲ ላይ ያለው ፕሪቪየስ ኤክስፒሪየንስ ኦፍ ዘ ፐርሲቨር የሚለውም ኢንተርናል ፋክተር ነው፣ ኤክስተርናል አይደለም ማለት ነው የሚሆነው።
ዋት ኢዝ ኮንሰፕት ኦፍ ፐርሰፕቹዋል ኮንስታንሲ ሪፈርስ ቱ ነው የሚለን። ይሄ ኤ ዘ አቢሊቲ ቱ ዲቴክት ስሞለስት ቼንጅ ኢን ስቲሙለስ፣ ቢ ዘ አቢሊቲ ቱ ሜንቴን ፐርሰፕሽን ኦፍ አን ኦብጀክት ኮንስታንት ዲስፓይት ቼንጅ ኢን ኢትስ አፒራንስ፣ ሲ ዘ ቴንደንሲ ቱ ፎከስ ኦን ሞስት ኢንቴንስ ስቲሙለስ ኢን ዘ ኢንቫይሮንመንት፣ ዲ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙለስ አውትሳይድ ሰርቴን ትሬሽሆልድ። ስለ ፐርሰፕቹዋል ኮንስታንሲ ነው ይሄኛው የሚያወራው እና ትክክለኛው መልስ የሚሆነው ቢ ዘ አቢሊቲ ቱ ሜንቴን ዘ ፐርሰፕሽን ኦፍ አን ኦብጀክት አስ ኮንስታንት ዲስፓይት ቼንጅን ኢትስ አፒራንስ። የሆነ አፒራንሱ ቼንጅ ሲያደርግ ምንድን ፐርሰፕሽን ላይ አይደለም አይደል አፌክት የሚያደርገን አፒራንስ ቼንጅ መኖሩን የምናውቀው በአይናችን አይተን ኦር ዳሰን ኦር የሆነ ነገር አይደለ። ስለዚህ ይሄ ፐርሰፕቹዋል ሳይሆን የሴንሴሽን እንትን ነው ማለት ነው። ወይም ቪዥዋል ሊሆን ይችላል፣ ኦዲተሪ ሊሆን ይችላል። ሴንሴሽናል ቼንጅ ነው ይሄ የሚሆነው ማለት ነው። ሶ አፒራንሱ ቼንጅ ባደረገ ቁጥር የሆነ ወረቀት ለምሳሌ ልሙጥ ወረቀት አለ እንበል። ከዛ ልሙጥ ወረቀቱን ቀደን ነው ሁለት ቦታ መጀመሪያ ካለው አፒራንሱ ቼንጅ አድርጓል አይደለ። ነገር ግን ወረቀት ነው ብለን ማሰባችን አልቀረም አይደል። ፐርሲቭ ስናደርግ ወረቀት ነው ስቲል ያ ነገር ወረቀት ነው ብለን ነው ፐርሲቭ የምናደርገው አይደለ። ያ ነው ፐርሰፕቹዋል ኮንስታንሲ። በቃ ባጭሩ የሆነ ነገር አፒራንሱ ቢቀያየርም በቪዥዋልም ሆነ በኦዲተሪም ሆነ በሆነ ብቻ በሴንሴሽናችን እንትን ፐርሲቭ ምንድነው ሴንስ ስናደርገው ቼንጅ ያደረገ ቢመስለንም ፐርሲቭ ስናደርግ ግን ያ ነገር ቼንጅ እንዳላደረገ ብሬናችን ያውቀዋል ማለት ነው። ያን ፕሮሰስ ነው የሚያወራልን። ኤዝ አቢሊቲ ቱ ዲቴክት ስሞለስ ቼንጅ ኢን ስቲሙለስ የሚለው ይሄኛው ስሞለስ ቼንጅ ዲቴክት የሚያደርገው ፕሮሰስ ፐርሰፕቹዋል ኮንስታንሲ ሳይሆን ጀስት ኖቲሰብል ዲፍሬንስ የሚለው ይሆናል ማለት ነው። ቼንጅ ዲቴክት የሚያደርገው ስለዛ ነው የሚያወራው። ሶ ቴንደንሲ ቱ ፎከስ ኦን ሞስት ኢንቴንስ ስቲሙለስ ኢንቫይሮንመንት የሚለው ይሄ ስለ ሴሌክቲቭ ፐርሰፕሽን ነው የሚያወራው እንጂ ስለ ፐርሰፕቹዋል ኮንስታንሲ አይደለም የሚያወራው ማለት ነው። እና ዲ ደግሞ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙለስ አውትሳይድ ሰርቴን ትሬሽሆልድ የሚለው ከነዚህ ጋር ከዚህ ከፐርሰፕቹዋል ኮንስታንሲ ጋር የሚያገናኘው ነገር የለም ማለት ነው። ኢንአቢሊቲ ፐርሲቭ በማድረግ አለመቻል ከሆነ ትሬሽሆልድ እንትን እሱ ከፐርሲቭ ከመደረግ ደረጃ ወጣ እንጂ ፐርሰፕቹዋል ኮንስታንሲ አይደለም ማለት ነው። ሰው እሱም አይሆንም። ሃው ዳዝ ሴንሰሪ አዳፕቴሽን ኮንትሪቢዩት ቱ ሰርቫይቫል የሚለውን ስናየው ደግሞ ኢት አሎውስ አስ ቱ ፎከስ ኦን ኢምፖርታንት ስቲሙላይ ዋይል ኢግኖሪንግ ኮንስታንት ኦር ኢሬሌቫንት ዋን። ቢ ኢት ኢንሃንስ ዘ ፐርሰፕሽን ኦፍ ስቲሙላይ ኢቨን ዶስ ዛት አር ኢሬሌቫንት። ሲ ኢት ኮዝስ አስ ቱ ቢካም ሞር ሴንሲቲቭ ቱ ስቲሙለስ አፍተር ፕሮሎንግድ ኤክስፖዠር። ዲ ኢት ሄልፕስ አስ ቱ ዲቴክት ቼንጅስ ኢን ስቲሙለስ ሞር አኪዩሬትሊ የሚል ይሆናል ማለት ነው። እና ቀጥታ መልሱ የሚሆነው ሴንሰሪ አዳፕቴሽን ኮንትሪቢዩት የሚያደርግልን ለሰርቫይቫል እንዲህ ነው። መጀመሪያ ሴንሰሪ አዳፕቴሽን እንደሆነ ቅድም አይተናል አይደለ። የሆነ ነገር ኮንስታንትሊ በቀጠለ ቁጥር ምን እናደርገዋለን? ኢግኖር እናደርገዋለን። እንለምደውና ኢግኖር አድርገን ወደ ሌላ ነገር አቴንሽናችን ይዞራል። ወደ ለምን ብዙ ዳንጀረስ የሆኑ ሲቹዌሽኖች አካባቢያችን ላይ ስላሉ ብዙ አቴንሽናችንን የምንፈልገው ራሳችንን መጠበቅ ስላለብን ማለት ነው። ሰርቫይቭ ማድረግ ስላለብን ወደ እነዛ ነገሮች እንዞራለን ማለት ነው። ያን ነው በቃ ሴንሰሪ አዳፕቴሽን በዚህ መንገድ ነው እንትን የሚለን። ኢታሎ ሳስት ፎከስ ኦን ኢምፖርታንት ወሳኝ የሆኑ ነገሮች ላይ ብቻ ፎከስ እናደርጋለን። ኮንስታንት የሆኑ ወይም ኢሬሌቫንት የሆኑ ነገሮችን ኢግኖር በማድረግ በዚህ ነው ሴንሰሪ አዳፕቴሽን ለሰርቫይቫል የሚጠቅመን ማለት ነው። ኢንሃንስ ፐርሰፕሽን ኦፍ ስቲሙለስ ኢቨን ዶስ አር ኢሬሌቫንት የሚለው ትክክል አይደለም። ሴንሰሪ አዳፕቴሽን ጋር አይገናኝም ማለት ነው። ኮዝስ አስ ቱ ቢካም ሞር ሴንሲቲቭ ቱ ስቲሙለስ አፍተር ፕሮሎንግድ ኤክስፖዠር። ሴንሲቲቭ ሳይሆን ኢግኖራንት ነው የምንሆነው። ይህም ትክክል አይደለም። ሶ ኢት ሄልፕስ አስ ቱ ዲቴክት ቼንጅ ኢን ስቲሙለስ ሞር አኪዩሬትሊ። ይሄኛውም ትክክል አይደለም ማለት ነው የሚሆነው። እና 11ኛ ደግሞ ሃው ዳዝ ፐርሰፕሽን ኢንቮልቭ ኢን ኦርጋናይዜሽን ኦፍ ሴንሴሽን የሚል ነው የሚሆነው። A sensation provide raw data which then organized by cognitive process to create meaningful experience. B sensation itself organize the incoming stimulus into coherent pattern. C perception is purely sensory process without cognitive involvement. D sensation involves organizing pattern without the involvement of perception የሚል ይሆናል። እንዴት ነው ፐርሰፕሽን ላይ ኢንቮልቭ የሚያደርገው ሴንሴሽን ነው የሚለው። እና ሴንሴሽን እንደው የሚያደርገው ቀጥታ ሮው ዳታ ነው አይደል የሚያቀርበው ለማይንዳችን ሮው ዳታ ያቀርባል ማለት ነው። ከዛ ይሄ ኮግኒቲቭ ፕሮሰስ ምን ያደርጋል? ያንን ሮው ዳታ ኦርጋናይዝ አሬንጅ እና ኢንተርፕሪት አድርጎ ሚኒንግፉል ኤክስፒሪየንስን ክሬት አድርጎ በሚቀጥለው እንትን ለመጠቀም ስቶሪ ያደርገዋል። ሜሞሪያችን ላይ ስቶሬጅ ላይ ስቶሪ ያደርገዋል አይደለ? ይህን ነው የሚያሳየና ሴንሴሽን ሮው ዳታ ያቀርባል። እዚህ ፕሮሰስ ላይ ኦርጋናይዜሽን ላይ ኦርጋናይዝ የሚደረገውን የመጀመሪያውን
የሚለውን ዳታ የሚያቀርብልን ሴንሴሽን ይሆናል ማለት ነው። በዚህ ነው እንትን የሚያደርገው ኢንቮልቭ የሚያደርገው። ሴንሴሽን ኢትሰልፍ ኦርጋናይዝስ የሚለው ይሄ የሴንሴሽን ስራ ሳይሆን የፐርሰፕሽን ስራ ነው። ትክክል አይሆንም። ፐርሰፕሽን ኢዝ ፒውርሊ ሴንሰሪ ፕሮሰስ ዊዛውት ኮግኒቲቭ ኢንቮልቭመንት የሚለውም ትክክል አይደለም። ምክንያቱም ኮግኒቲቭ ኢንቮልቭመንት ግዴታ ያስፈልገናል ማለት ነው። ምክንያቱም ኦርጋናይዝ ኢንተርፕሬት ምናምን የምናደርገው ከዚህ አንጻር ከማይንዳችን የማይንድ ፕሮሰስ ነው ማለት ነው። ሶ ይህም ትክክል አይደለም። ሴንሴሽን ኢንቮልቭስ ኦርጋናይዚንግ ፓተርን ዊዛውት ኢንቮልቭመንት ኦፍ ፐርሰፕሽን የሚለው ትክክል አይደለም። አሁንም የፐርሰፕሽንን ስራ እያወራ ነው እንጂ የሴንሴሽንን ስራ እያወራ አይደለም ማለት ነው። 12ኛ ዋት ሮል ዳዝ አቴንሽን ፕሌይ ኢን ሴሌክቲቭ ፐርሰፕሽን ዲዩሪንግ ኮምፕሌክስ ሲቹዌሽን ሰች አስ ፉትቦል ጌም የሚላለን ስናይ አቴንሽን ኮዝስ አስ ቱ ኢግኖር ዘ ሞስት ኢምፖርታንት ኤሌመንት ኤንድ ፎከስ ኦን ዘ ሊስት ሬሌቫንት ዋን ቢ አቴንሽን ኮዝስ አስ ቱ ፎከስ ኦን ቦል ካሪየር ዋይል አዘር ስቲሙላይ ቢካም ለስ ፕሮሚነንት ሲ አቴንሽን ሪሜንስ ኮንስታንት ስራውት ዘ ጌም ኢዝ ኖ shift in focus the attention allows us to remember every single stimulus during the game equally የሚል ይሆናል ማለት ነው። መልሱ ቀጥታ ስንሄድ አቴንሽን እንዴት ነው እንትን የሚላል ፎከስ የምናደርገው ቦሉ ላይ ይሆናል ማለት ነው። ኳሱ ላይ ፎከስ እናደርግና ለስ ፕሮሚነንት የሆኑ ነገሮችን ኢግኖር እናደርጋለን። ለስ እየሆኑ ኢግኖር እየተደረጉ ነው የሚሄዱት ማለት ነው። በዚህ ነው ሴሌክቲቭ ፐርሰፕሽናችንን ኢንፍሉዌንስ የሚያደርገው የሚል ነው የሚሆነው ማለት ነው። እና የመጀመሪያውን ብና አቴንሽን ኮዝስ ቱ ኢግኖር ሞስት ኢምፖርታንት ኤሌመንት፣ ይሄ ትክክል አይደለም። አቴንሽን ሞስት ኢምፖርታንት ኤሌመንቶች ላይ አቴንቲቭ እንድንሆን እንጂ ኢግኖር እንድናደርግ አያደርገንም። ሲ ደግሞ አቴንሽን ሪሜንስ ኮንስታንት የሚለው ኮንስታንት አይደለም፣ ሺፍት ያደርጋል። በየጊዜው ሺፍት የሚያደርግ ነገር ነው። አቴንሽን አሎውስ አስ ቱ ሪሜምበር ኤቭሪ ሲንግል ስቲሙለስ ዲዩሪንግ ጌም ኢኳሊ፣ ይሄ ትክክል አይደለም። ይሄ የሚሞሪ ስራ ነው። በዛ ላይ ደግሞ ሁሉንም ነገር ኢኳሊ ሪሜምበር አናደርግም። የአቴንሽንም ስራ አይደለም ማለት ነው እና what is the primary function of difference threshold in sensory process ቅድም አይተነዋል። ይሄንም A to detect minimum level of stimulus intensity that can be perceived, B to detect smallest detectable change in stimulus intensity, to measure consistency of sensory detection over time, to determine the point at which sensory adaptation occur። ቀጥታ ወደ መልሱ ስንሄድ ስሞለስ ዲቴክታብል ቼንጅ ሲኖር ያቺ ቼንጅ ያለችበት ቦታ ነች። እቺ ዲፍረንስ ትሬሽሆልድ የምትባለው ያቺ ቼንጅ የመጣችበት ልክ ቼንጇ እንዳለች ስናቅ ማይንዳችን ምን ያደርጋል? ጥያቄ ይፈጥርብናል ማለት ነው። ሶ ምንድን ነው እየተፈጠረ ያለው ብለን ጥያቄ እንጠይቃለን። ለምንድን ነው ይሄ ነገር ቼንጅ እያደረገ ያለው? ቼንጅ የሚያደርግበት ምክንያት ምን እንደሆነ ዞር ብለን እናያለን ማለት ነው። ይሄ ነው ዲፍረንስ ትሬሽሆልድ የሚባለው። ስሞለስ ዲቴክታብል ቼንጅ ሲኖር የስቲሙለሱ ኢንቴንሲቲ ላይ ስሞለስ ዲቴክታብል ቼንጅ በሚኖርበት ያቺ ፖይንት ዲፍረንስ ትሬሽሆልድ እንላታለን። ይሄ ቱ ዲቴክት ሚኒመም ሌቭል ኦፍ ስቲሙለስ ኢንቴንሲቲ ዛት ካን ቢ ፐርሲቭድ የሚለው የሚያወራው ስለ ኢንቴንሲቲ ስለሆነ ስለ ሚኒመም ሌቭል ምናምን የሚል ከሆነ አብሶሉት ትሬሽሆልድን እንጂ ዲፍረንስ ትሬሽሆልድን የሚያወራ አይሆንም ማለት ነው። ቱ ሜዠር ኮንሲስተንሲ ኦፍ ሴንሰሪ ዲቴክሽን ኦቨር ታይም የዲፍረንስ ትሬሽሆልድ ስራ አይደለም ማለት ነው። ዲተርማይን ፖይንት አት ሴንሰሪ አዳፕቴሽን ኦከር ኦልሶ ናት የሴንሰሪ እንትን ስራ አይደለም ማለት ነው የሚሆነው። 14ኛ ደግሞ which of the following best explains the phenomenon of focus and margin in the context of attention። በአቴንሽን ኮንቴክስት የቱ ነው ፎከስ እና ማሪጅንን በደንብ ኤክስፕሌን የሚያደርግልን ነው የሚለው። ፎከስ refers to stimuli that are ignored while margin refers to stimuli that are noticed። B focus refers to stimuli that are perceived vividly while margin refers to stimuli that are only vaguely perceived። C focus refers to stimuli that cause shifting attention while margin refers to stimuli that stay constant። D focus refers to sensory inputs that are in the periphery of attention and margin refers to input in the center የሚል ይሆናል ማለት ነው። እና ቀጥታ ወደ መልሱ ስንሄድ ይህም ቅድም ያወራነው ነገር ነው። ፎከስ ምን እንደሆነ ማሪጅን ምን እንደሆነ አውርቼላችሁ ነበረ። ሶ ቀላል ነው መልሱ። ፎከስ ሪፈርስ ቱ ስቲሙላይ ዛት ፐርሲቭድ ቪቪድሊ በደንብ እያየን ያለ ነው። እንትን ዋና ሜን ፖይንታችን ፎከስ የሚባለው ቪቪድሊ ፐርሲቭ የምናደርገው ነገር ነው። ይሄ ፎከስ የሚባለው። ማሪጅን የሚባለው ደግሞ ፐሪፈሪ ላይ ያለው ወይም ቫጊዩሊ ፐርሲቭ የሚደረገው ፓርት ይሆናል ማለት ነው። ይሄ ማሪጅን የሚባለው እና እንደዚህ ነው ኤክስፕሌን የሚደረገው በዚህ መሰረት ነው እና ከአቴንሽን አንጻር እና የመጀመሪያው ኤ የሚለው ፎከስ ሪፈርስ ቱ ስቲሙላይዜሽን ኢግኖርድ ነው የሚለን። ኢግኖር አይደለም። ኢግኖር የሚደረገው ነገር ወይም ፐሪፈሪ ላይ ያለው ማሪጅን እንጂ ፎከስ አይደለም። ፎከስ ሴንተር የሚባለው ነው ፎከስ ማለት ነው። ሲ ፎከስ ሪፈርስ ቱ ስቲሙላይ ኮዝ ሽፍት ኢን አቴንሽን ዋይል ማሪጅን ሪፈርስ ቱ ስቲሙላይ ኢን ኮንስታንት የሚለው ይሄም ትክክል አይደለም። ገለበጠው አሁንም ማለት ነው። ዲ ፎከስ ሪፈርስ ቱ ሴንሰሪ ኢንፑት ዛት አር ፐሪፈሪ ላይ ያለው ማሪጅን እንጂ ፎከስ አይደለም። ሰው ይሄም አይሆንም። ቢ ትክክለኛ መልስ ነው ማለት ነው።
15ኛውና የዛሬ የመጨረሻውን ጥያቄ ስናየው how does the perception of depth occur in human visual system ነው የሚለን። depth perception is result of process of sensory adaptation. B depth perception is based on cues such as relative size, texture, binocular disparity. C depth perception is innate ability and does not rely on sensory input. D depth perception is function of selective attention የሚል ይሆናል ማለት ነው። እና ቀጥታ ወደ መልሱ ስንሄድ ይህም ቀላል ነው የሚሆነው ማለት ነው። እንዴት ነው ዴፕስ ፐርሰፕሽን ኦከር የሚያደርገው? ዴፕስ ፐርሰፕሽን ቤዝድ ኦን ኪው፣ በእነዚህ ኪዎች ላይ ነው። ዴፕስ ፐርሰፕሽን ማለት በአጭሩ ምንድነው? የሆነን ኦብጀክት ዲስታንሱን ጀጅ የምናደርግበት ፕሮሰስ ነው። ርቀቱን ጀጅ የምናደርግበት ፕሮሰስ ነው ማለት ነው የዴፕስ ፐርሰፕሽን የሚባለው። ለምሳሌ ሪላቲቭ ሳይዝ የሚለውን ቴዎሪ ብታዩት ቅርብ ላይ ያሉ ነገሮች ቤተርሊ ፐርሲቭ እንደሚደረጉ የሚያሳየን ነው። ሳይዛቸው ትልቅ የሆኑ ነገሮች ቤተርሊ ፐርሲቭ ይደረጋሉ ይለናል። ቴክስቸርም ፋይን የሆኑ ነገሮች ቤተርሊ ፐርሲቭ ይደረጋሉ የሚል ሀሳብ ነው ያለው። እና ባይኖኩላር ዲስፓሪቲ ብናየው ደግሞ ሁለቱም አይናችን በተለያየ ዳይሬክሽን ነው አይደል የሚያዩ። አንዱን አይናችሁን ይዛችሁ ስታዩና አንዱን አይናችሁን ይዛችሁ ስታዩ ግራና ቀኙ አንድ ቦታ አይደለም እንትን የሚለው ፐርሲቭ የሚያደርገውም ትክክል አንድ አይነት ነገር አይደለም። ነገር ግን ማይንዳችን ያን ነገር ወደ እንትን በዴፕስ ፐርሰፕሽን አማካኝነት ወደ ሚኒንግ ሲቀይረው እንዴት ነው የሚያደርገው? አንድ አይነት አድርጎ አመቻችቶ የሆነን ነገር ሳይዙን ሊሆን ይችላል፣ ሼፑን ሊሆን ይችላል በደንብ አድርገን እንድናውቅና ለተለያዩ አደጋ ጊዜ ሬዲ እንድንሆን ያደርገናል ማለት ነው። ኤክስፒሪየንስ ይፈጥርልናል ማለት ነው ዴፕስ ፐርሰፕሽን። ስለዚህ ነው ባጭሩ የሚያወራው ጃጅ ስለማድረግ። ለምሳሌ ይሄ ዴፕስ ፐርሰፕሽን በአብዛኛው ዳንጀር አካባቢ ላይ እንትን ይለናል ማለት ለምሳሌ የመኪና አደጋ እንዳይፈጠር እንትን የሚያደርግልን የሆነን ቅርበት፣ ርቀት እንትን የሚያደርግ ኮንትሮል የሚያደርግልን በዴፕስ ፐርሰፕሽን አማካኝነት ነው ይጠቅመናል። ስቴሮችን ስንወጣ፣ ደረጃዎችን ስንወጣ ምናምን ይሄ ዴፕስ ፐርሰፕሽን ሜን ፓርት ይኖረዋል ማለት ነው እንትላችን ላይ ማለት ነውና ስለዚህ ነው የሚያወራው ዴፕስ ፐርሰፕሽን። ሶ ቢ ትክክለኛው መልስ ይሆናል። እና ኤ ዴፕስ ፐርሰፕሽን ኢዝ ሪዛልት ኦፍ ፕሮሰስ ኦፍ ሴንሰሪ አዳፕቴሽን የሚለው ይሄ የሴንሰሪ አዳፕቴሽን ሪዛልት አይደለም፣ የነዚህ ሪዛልት ነው። እነዚህ ሪላቲቭ ሳይዝ፣ ቴክስቸር፣ ባይኖኩላር ዲስፓሪቲ ላይ እነዚህ ላይ ዲፔንድ ሆኖ እንጂ ሴንሰሪ አዳፕቴሽን ላይ ዲፔንድ ሆኖ አይደለም። ዴፕስ ፐርሰፕሽን ኢዝ ኢኔት አቢሊቲ የሚለው ትክክል አይሆንም ማለት ነው። ሴንሰሪ ኢንፑት ላይ ሪላይ አያደርግም ይላል። ሴንሰሪ ኢንፑት ላይ ነው ሪላይ የሚያደርገው፣ የምናየው ነገር ላይ የምንሰማው ነገር ላይ ነው ሪላይ የሚያደርገው። ዴፕስ ፐርሰፕሽን ኢዝ ፋንክሽን ኦፍ ሴሌክቲቭ አቴንሽን የሚለው ትክክል አይደለም። ሶሊ የሴሌክቲቭ አቴንሽን ፋንክሽን ላይሆን ይችላል ማለት ነው። ሜቢ ሴሌክቲቭ አቴንሽን ሊኖር ይችላል ዴፕስ ፐርሰፕሽን ላይ፣ ነገር ግን የሴሌክቲቭ አቴንሽን ፋንክሽን የሚለው ፎልስ ያደርገዋል። ስለዚህ ትክክለኛው መልስ ቢ ነው የሚሆነው ማለት ነው። የ15ኛው ጥያቄ እና አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። አሪፍ ጊዜ እንደነበረን እርግጠኛ ነኝ። ማንኛውም ጥያቄ፣ አስተያየት፣ ሀሳብ ካላችሁ ኮመንት ሴክሽኑ ላይ ጻፉልኝ፣ ይደርሰኛል። በሚቀጥለው ደግሞ ሌሎች ቶፒኮች እና ሌሎች ጥያቄዎችን ይዤላችሁ የሚመጣ ነው የሚሆነው። እስከዛ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ። ሰብስክራይብ፣ ላይክ፣ ሼር ደግሞ እንዳይረሳ። ቴሌግራማችንም ተቀላቀሉ። ይመቻችሁ። ፒስ